ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ወደ እናንተ ወይም ደግሞ ይህንን ቃል ይህን ምስክርነት ለምትሰሙ ሰላም ይሁን። ብዙ ጊዜ ሰዎች ስለ ጌታ ሲመሰክሩ ጌታ ኢየሱስ ክርስቶስ በሕይወታችን ገብቶ ያደረገውን ድንቅና ተአምራት ወይም ደግሞ የሕይወት ለውጥ ወይም ደግሞ የሕይወታችን አቅጣጫ ፍጹም ወደሆነ ወደሱ በእኛ ፍቃድ ሳይሆን በሱ ፍቃድ በዚህ በመለኮታዊ ኃይል ስልጣን ጌታ ተጠቅሞ ሕይወታችንን ጌታ ወደሚፈልገው ፍቃድ ሲለውጠው ይሄ ትልቅ እና አስደናቂና አስገራሚ ነገር ነው። ብዙ ጊዜ ሰዎች ያው ጌታን ያገኘሁበት ቀን ከጌታ ጋር የተነጋገርኩበት ቀን በተለያየ አይነት አገላለጥ ወይም ደግሞ በእንግሊዘኛው ኢንካውንተር የሚሉት ጌታን እንዴት አገኙት ወይም ደግሞ ጌታ እንዴት ተገናኛቸው እነኛን ሰዎች። ይሄ እጅግ አስደናቂ ነገር ነው። እኔ ጌታን ከተቀበልኩ ብዙ ጊዜ ነው። ላይክ እንደ 1980s ውስጥ ነው የተቀበልኩት። ላይክ 1985 አካባቢ ነው የተቀበልኩት። እሱም በአውሮፓ በአቴንስ ግሪስ ነው። ይሄ ከሚያስገርመው ነገር በዛ ጊዜ እኔ ልክ የ21 ዓመት ወጣት ነኝ። በዛ ዘመን ደግሞ ኢትዮጵያ ውስጥ ከፍተኛ ስደት ስለነበር ከፍተኛ ስደትና መከራ ስለነበረ እግዚአብሔር ከኢትዮጵያ በፍጹም ልወጣበት በማልችልበት ምንም ተአምር ካልሆነ በስተቀረ ነገሩን አልፌ ሳየው ምንም በሰው እርዳታ የሚሆን አይደለም። ሰው አላውቅም። ነገር ግን ጌታ ምክንያት ስለነበረውና የእግዚአብሔር ቃል እንደሚል በአውሎ ንፋስ በእሳት ውስጥ በባህር ውስጥ እግዚአብሔር መንገድ አለው ይላል። ስለዚህ ያ ወቅት በጣም ክሪቲካል የሆነ ጊዜ ስለነበረና በዛ ጊዜ ደግሞ ከነበረው ችግር ጋራ የግድ ከኢትዮጵያ ካልወጣሁኝ በተለይም እናቴ ምን ትለኝ ነበረ፣ እዚህ ሆነህ አንድ ችግር ከማይ አንድ ሀዘን ከማይ ልጄ ሂድ፣ እግዚአብሔር እድል ከከፈተልህ ሂድ ብላ ስትለኝ እኔ መሄድ አልፈለኩም። ነገሮች አልተመቻቹም። ነገር ግን አንዳንድ ነገር ወንድሜ ሊረዳኝና ወደ ውጭ ብዙ ጊዜ ስለሚበርና ወደ ኢትዮጵያን ኤርላይንስ ስለሚሰራ በዛ አጋጣሚ ለእረፍት ሲሄድ የምወጣበትን መንገድ ያመቻች ስለነበረ እኔ ግን ከእናቴ ጋር ለመሆን ነው። እናቴ ጋር ለመሆን ግን ከእናቴ ጋር ደግሞ መሆን ችግሩ እናቴም ስለሚያማት አብሬያት ለመሆን ነው ፈልገው እዚሁ ከእናቴ ጋር። ግን ችግሩ ወጣት ነኝ፣ ብሔራዊ ውትድርና እፈልጋለሁኝ። የባሰ ነው። ለእናቴ ምንም መፍትሄ የሚሆን ነገር ስላልሆነ መጨረሻ ላይ ልጄ በቃ አለች፣ ሂድ ብትሄድ ነው የሚሻለኝ ለእኔ ስትለኝ አለቀስኩኝ ማለት ነው። በጣም አለቀስኩኝ። እንደገናም ደግሞ እናቴ ብዙ ጤና ስላልነበራት ጸልያለሁ በገባኝ ያን ጊዜ እናቴ እንድትድንልኝ፣ እናቴ መልካም እንድትሆን፣ መልካም ሁኔታ ውስጥ እንድትገኝ፣ እንዲሻላት ጸልያለሁ። እና የማልረሳው ነገር ያው የኦርቶዶክስ አማኝ
ማለት እችላለሁ። እናቴ እና አባቴ በተለይ አባቴ የሚነግረኝ ታሪክ ሌላ ነገር አይነግረኝም። ስለ መላእክት አይነግረኝም። ስለ ቅዱሳን አይነግረኝም። አቡነ ዘበሰማያት በግዕዝና የእስራኤል አምላክ እያለ ሁልጊዜ ይነግረኛል። በቃል ነው፣ በጽሁፍ የለም። እኔ በተወለድኩና ባደግኩበት አካባቢ የእስራኤል አምላክ ይባላል። አባቴ ያ በጣም ኢንተረስት ያደርገኛል። እንደገና ደግሞ ሌሎች የተለያዩ ያው ትራዲሽናሊ በኦርቶዶክስ በሌላም ደግሞ አምልኮ አይነት አሉ ሰዎች የሚያደርጓቸው። ግን ያው በልማድ የክርስቲያን ስለምንባል ብዙ ጊዜ ያው በኦርቶዶክስ እናቴ ማርያምን በጣም ትወዳለች። የማርያም ማህበር የሚባል አለ። አባቴ ግን ምንም እንደዚህ አይነት ነገር ውስጥ የለም። ግን እግዚአብሔርን ይወዳል። ሲነግረኝም የእስራኤል አምላክ ነው የሚለው እና በዛ ውስጥ እናቴ ስለ እናቴ እንድትፈወስ ስለምፈልግ የኦርቶዶክስ የውዳሴ ማርያም፣ ሰኔ ጎለጎታ እሱን አነብና እዛ ላይ ያሉ ተስፋዎች አሉ። እሱን ወስጄ እንደገናም ደግሞ ቄሶች አሉ ይመጡና ውሃ አድርገው ይጸልያሉ፣ ቤት ይረጫሉ እና ያው እናቴ ምንም አልተሻላትም። እኔ ግድ መሄድ ስለነበረብኝ በጣም አዝኜ ያው ከአገር ወጣሁ ማለት ነው። ከአገር ስወጣ ምንም ዝም ብዬ ነው። ወንድሜ ጓደኞች አሉት። ቪዛ ያገኘሁት ግሪክ ሀገር ነው። ከዛ በኋላ ያው ግሪክ ሀገር ሄድኩኝ ማለት ነው። ዝም ብዬ አድራሻ ይዤ ሄድኩኝ። እዛ ስደርስ የደረስኩት ማታ ነው። ወደ ሆቴል መሄድ ነበረብኝ። ሆቴል ሄድኩኝ። ከዛ ኑሮ ቀጠለ ማለት ነው እና ከዛ እንደቆየሁኝ በቃ ብዙ አይደለም 6 ወር ከሆነ በኋላ የእናቴን ማረፍ ሰማሁ። በጣም ልቤ ተሰበረ። በጣም አዘንኩኝ። እንደዛም ደግሞ አልጠበቅኩም ነበር። ስለዚህ አሁን እኔ ምንድነው ለእኔ አሁን ምንድነው መጽናናት? ዘመድ የለም፣ ሰው የለም፣ ምንም አቅም ሰው የለም ግሪክ። በኋላ በቀን ብዛት ያው ሰዎች እየተዋወቅን አካባቢያችን ጓደኛም እያፈራን መጣን ማለት ነው። ከዛ ያው አልፎ አልፎ እዛ ትልቅ ቸርች አለ አቴንስ ክርስቲያኖች ህብረት አለ። እኔ ኢንተረስቱም የለኝም። ይሄ ሀዘን ሲደርስብኝ አንድ እህት ካሴት አመጣችልኝ እና ቸርች ና ለአንድ ካሴት ሰጠችኝ ማለት ነው። ካሴቱ ያው ቴፕ ሪኮርደር ነው። ቃሉን የሚሰብከው ፓስተር ዳንኤል መኮንን ነው። ከዛ በፊት እኔ ድምፁንም ሰምቼም አላውቅም የፓስተርን። ክብር ለጌታ ይሁን። እና የሚሰበከው ቃል ኢሳይያስ 61 ነበረ። ኢሳይያስ 61 ከመጀመሪያው ጀምሮ ያው የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ የምስራች እሰብክ ዘንድ የሚል ጌታ ኢየሱስ ክርስቶስ አገልግሎቱን እንዴት እንደሚጀምርና እንደጀመረ የሚያስረዳ ክፍል ነው። በዛ ውስጥ በጣም የሚያስደንቀው ነገር የተሰበረው ልብ እጠግን ዘንድ ይላል ጌታ ኢየሱስ ክርስቶስ። አንዱ አገልግሎቱ ከዛ ውስጥ የተሰበረውን ልብ እጠግን ዘንድ ለጽዮን አልቃሾች የደስታን ዘይት ይላል። በአመድ በሐዘን መንፈስ ፋንታ የደስታን ዘይት ይላል። ክብር ለጌታ ይሁን። እና ይህን ከሰማሁ በኋላ ብቻዬን ነበር የሰማሁት። ልቤ ተከፈተ። ቃሉ ይንቆረቆር ጀመር። ልቤ ተነካ። ምን ሆንኩኝ? ከዛ በኋላ ያለው ሁኔታ የጤንነቴም ነገር የሐዘኔም እየተሻሻለ ልክ ራእይ ውስጤ ዘይት እንደሚፈስ
ወይም ደግሞ አንድ ነገር ከላይ ላይ ደግሜ እሰማዋለሁ። ካሴቱን እየለቀቀኝ ነገሮች እየተሻሻሉ እየተጽናናው መጣ። እንደገና መጽሐፍ ቅዱስ ወስጄ ያን ክፍል አነበዋለሁ ሁልጊዜ። ክብር ለጌታ ይሁን። ለካ ይሄም አለ ወይ ብዬ በውስጤ ያለውን መጽናናት፣ የደስታ ዘይት የሚለውን በእርግጥ በራሴ በቃሉ በሚሰብከው ፓስተር በሚሰብከው ላይ ይንቆረቆራል ወደ ህይወቴ። በቃ የሚያስገርም ለውጥ ጌታ ለወጠኝ። ተፈወስኩ። ከዛ በኋላ በቃ ልቤ ከዛ ቀን ጀምሮ ልቤ ከዚህ ቃል ላይ ሊነሳ አልቻለም። ከዛ በኋላ ተመልሼ ከአቴንስ ካሉ ወንድሞችና እህቶች ጋር ህብረት ማድረግ ጀመርኩ። ከዛ በ1988 መጨረሻ አካባቢ ወደ ካናዳ መምጣት ስለነበረብኝ ያው ኢንተርቪው ሁሉ አለፍኩኝ። በቃ አዲስ ነገር ተጀመረ በህይወቴ። የጌታ ነገር አዲስ አረገኝ። ከዛ በኋላ ጌታን ተቀበልኩ ማለት ነው። ወደ ካናዳ ከመምጣቴ በፊት በዛው በቀረኝ ጊዜ ውስጥ ቸርች ፓርቲሲፔት አደረግ ነበረ። በጣም ተጽናናው። መጽሐፍ ሰጡኝ። ጌታን ተቀበልኩ። ወደ ካናዳ መጣው ማለት ነው። ክብር ለጌታ ይሁን። ስለዚህ ይሄ አስደናቂ ጌታን ማግኘት ወይም ከጌታ ጋር መገናኘት ጠቅላላ ከዛ ጊዜ ጀምሮ እስከ ዛሬ ህይወቴን የያዘው ይሄ ነው። ከዛ በኋላ ወደ ኦቶዋ የሚባል የካናዳ ካፒታል ሲቲ ነው። እዛ ደረስኩኝ። እዛ ደግሞ ስገባ ምንም ክርስቲያኖች የሚባሉ ቤተክርስቲያን የሚባል የለም። በቃ ኦርቶዶክስ የለም። ሌላ ያው ሎካል የሆኑ ቸርቾች ኬኔዲያንስ አሉ። ከዛ በኋላ መጨረሻ ላይ አንድ ቦታ ስጠይቅ ከሱዳን የመጡ ወንድሞች ህብረት ያደርጋሉ። ቸርች ሰጥተዋቸው አንድ ቤተል የሚባል ቸርች እዛ አሉና ቅዳሜ ሄደህ ልታገኛቸው ትችላለህ የሚል አንድ ከአቴንስ የመጣች እህት ነገረችኝ ማለት ነው። እና ሄድኩኝ። በልቤ ውስጥ ግን ያለው ትንሽ ስብራት አለ። ከዛ ሙቀት፣ ከዛ ህይወት ከተቀጣጠለበት፣ ከዛ ፍቅር የጌታ ስራ ካለበት አገር እዚህ እንዴት መጣሁኝ? እዛው ይሻላኝ ነበረ። እዚህ ምንም ነገር የለም። እንዴት ነው የማደርገው? የክርስትና ህይወቴን ይህን የመሰለ ህይወቴን እንዴት ነው? አለበለዚያ ህይወቴ አደጋ ላይ ይወድቃል። እንዴት ነው የማደርገው ብዬ ማሰብ ጀመርኩ። በኋላ በዚሁ ነገር ላይ እነዛን ልጆች ሳገኝ ደስ አለኝ። ከነሱ አንድ 10 ይሆናሉ። ከዛ በቃ ከምንም የሚሻል ስለሆነ ከነሱ ጋር ህብረት ማድረግ ጀመርኩ ማለት ነው። ክብር ለጌታ ይሁን። ከዛ በኋላ ብዙ አልቆየንም። እነሱም ትንሽ የሚያገለግለው ወንድም ማገልገል እንደማይችል ነግሮን ቸርቹን ከፈለግን ለእናንተ ቁልፍ እንደምሰጣችሁ ብሎ እና መጠቀም ትችላላችሁ፣ ቦታውን መጠቀም መጸለይ ትችላላችሁ። እኔ ግን እዚህ ጋር ትንሽ የቤተሰብም ችግር ስላለብኝ ላገለግላችሁ አገልግሎቴን ልቀጥል አልችልም አለ። ከዛ በኋላ ያው እንደዛ ሲል ደግሞ ሌላ ችግር ተፈጠረ። እንደዚህ ያለ የባሰ እንግዲህ ምን ሊሆን ነው ብዬ በኋላ ቁልፉን ሲሉኝ አንድ ወንድም አለ፣ እሱን ነው የደወለልኝ። አሁን የለንም፣ ኔክስት ዊክ በቃ ምንም የምናደርገው ነገር የለ፣ ከፈለጋችሁ ቁልፉን ውሰዱ ብለዋል። ለማንኛውም ቁልፉን ውሰደው አልኩና ተቀበልን። ከዛ በኔክስት ሳተርዴ ተገናኘን። 3 ልጆች ተገናኘን። አንዱ እስክንድር ይባላል፣ አንዱ አብርሃም ይባላል። ከዛ በኋላ እዛ ተገናኘን።
ቤተል ቸርች እዛ ቦታ ዝም ብለን መጸለይ ጀመርን። ቃል የሚያካፍል የለም። አሁን ምን ውሳኔ ወሰንን? እንጸልይ፣ ቅዳሜ ጾም ጸሎት እናድርግና እንጸልይ የሚል ሀሳብ ላይ ደረስንና ቅዳሜ ሙሉ ቀን እንጸልያለን፣ ጾም ጸሎት እናደርጋለን። እስከ 6 ቆይተን እዛ እግዚአብሔር ቃል ተካፍለን ባለን በገባን ከዛ እንለያያለን ማለት ነው። ከዛ በኋላ እንደዛ ሆነን እያለን እየበዛን መጣን። ፓስተር የለም እና አንድ ወንድም ጊታር ይመታል። ወንድም አብርሃም ይባላል። አሁን ዶክተር አብርሃም ነው። አንድ ፕሮግራም ይመራል ወንድም እስክንድር። እኔ እንደ አባል ነኝ፣ አስተናጋጅ ነኝ፣ አስተናግዳለሁ። ከዛ በኋላ እያሉ ልጆች መጡ ማለት ነው። ክብር ለጌታ ይሁን። ከዛ በዚህ ሁኔታ ከጌታ ጋር ያለኝን እርምጃ ጀመርኩኝ። ከዛ በኋላ ግን ያለው በህይወቴ ላይ ትልቅ ተጽዕኖ የፈጠሩት ፓስተር ዳንኤል እና ፓስተር ሰይፈ ናቸው። በተለይም በዛ ጊዜ እዚሁ እንደቆየሁኝ ማለት ኦቶዋ አንድ ጊዜ ቶሮንቶ የሚመጣ ከቶሮንቶ ቤተክርስቲያን ህብረት ያን ጊዜ ህብረት ነው እየመጣ የሚያገለግለን ወንድም ነበረ። ወንድም ሲራክ ይባላል። በዛ ጊዜ ቶሮንቶ በእርግጥ ስቶን ቸርች የሚባል ተጀምረዋል። ሌላም ቸርች አለ። ከዛ በኋላ ይሄ ወንድም ይደውልና ቶሮንቶ ለምን በዛው ቫኬሽን አትመጡም? በዛው ደግሞ ፓስተር ዳንኤል የሚባል ስቶን ቸርች ይመጣል። ፓስተር ዳንኤል በጣም በቃ ላየው የምፈልግ ሰው ነው እና ይሄ ነገር የእግዚአብሔር ፍቃድ መሆን አለበት። እግዚአብሔር በዛውም ደግሞ በውስጤ ብዙ ጥያቄ ስለነበረ ያው በህይወቴ በሽግግር ላይ ስለሆንኩኝ በቃ ጌታ እንደሚያስፈልገኝ በኃይል ጥማት አለኝ። በኋላ ድንቅ ነው፣ ተአምር ነው። በዛ ጊዜ ራሱ እኔ ዶክተር ጋር የሄድኩኝ ስመረመር አንድ ጊዜ በደረቴ ላይ እንደዚህ አይነት ፔን አለ፣ ራጅ ያነሳሉ፣ ምንም ነገር የለም። ከዛ በኋላ ዝም ብሎ መድኃኒቴን ትወስዳለህ፣ ምንም ለውጥ አያመጣም። ከዛ በኋላ በዛ ወደ ቶሮንቶ ሊሄድ ስል በዛ ሰሞን ውስጥ ዶክተሬ ምን ይለኛል፣ ይሄ ነገር ብዙ ሰዎች አላቸው፣ ፔን አለ፣ ይሄ ቀዝቃዛ ሀገር ስለሆነ ወይ ነው እንግዲህ ጊዜው እስከምትለምደው ይሆናል። እንዴ ፔን እኮ አለኝ፣ ፔን እያለኝ እንዴት ነው የሚሆነው? ስለዚህ ሬስት ኦፍ ዩር ላይፍ እንደዚህ ነው የምትቀጥለው፣ ምንም መድኃኒት የለም አለኝ። እንደዚህ ሲለኝ አለቀስኩ። በቃ ተስፋ ቆረጥኩኝ። ግን አንድ ነገር ጸለይኩኝ፣ ማታውኑ ሌሊቱኑ፣ ጌታ ሆይ ይሄ ሊሆን አይችልም በህይወቴ እንዴት ሬስት ኦፍ ማይ ላይፍ ሊሆን ይችላል? በዚህማ ህይወቴ አደጋ ላይ ነው ብዬ በጣም አልቅሼ ሌሊቱን። ከዛ በኋላ ልሂድ ቶሮንቶ። እኔ አሁን ይሄ የፈውስም አይቼ አላቅም፣ ግን ጌታ ፕላን ስላለው ቶሮንቶ ሄድኩ ማለት ነው። ቶሮንቶ ሄድኩኝ። ሲመለክ ነው የደረስኩት። በዛ ቀን ከኦቶዋ ነው የምንሄደው፣ ላይክ 400 ኪሎ ሜትር ይሆናል ከኦቶዋ። እዛ ደረስን። ልክ ስገባ በጣም የሞቀ አምልኮ ነው። ገባን፣ ቦታ ተሰጠን። ከዛ ቃል ተጀመረ። ቃሉን አላስታወስም የሚሰበከው ግን መገለጥ የሚባለውን እኔ ሰምቼም አላቅም። ከዛ በኋላ ምን ይለኛል ጌታ፣ እንደዚህ አይነት ሰው አለህ፣ እንደዚህ የሚያምህ፣ ስለዚህ ልጸልይልህ እፈልጋለሁና ወደፊት ውጣ የሚል መልእክት መጣ። ይሄ ለሌላ ሰው ይሆናል፣ ለሌላ ሰው ሊሆን ስለሚችል ብዬ ቆምኩ፣ ዝም ብዬ ማለት ነው። እና እንደዚህ እየተጸለየ ለምልክት እንዲሆንህ በግራ በኩል የሚያምህ አለ። ይሄማ እኔ ነኝ ብዬ
መውጣት ፈራው። እንደዛ ሆኜ የእግዚአብሔር እሳት በዛ ጊዜ አላቅም፣ እላይ እሳት ነደደ። ክብር ለጌታ ይሁን። እሳት ነደደብኝ። ወጣሁኝ፣ ጸለየልኝ። ልዩ አዲስ እንደገና በቃ ጠፋ። ምንም ነገር እዛው ጠፋ፣ ተቃጠለብኝ፣ የሚያመኝ ማለት ነው። ኦ ማይ ጉድነስ! እንዴ ይሄም አለ እንዴ! እንደዚህም አለ። እኔ ስለመገለጥ አላቅም። ከዛ በኋላ ተፈወስኩኝ። ሌሎች ሰዎችም ወጡ። አጋንንት ይጮኋል፣ ሰዎች ይፈወሳሉ። የ3 ቀን ኮንፈረንስ ነበረ። ከዛ በኋላ እዛ ጌታም በደንብ ተቀበልኩ። ፓስተር ዳንኤል የመጀመሪያው የጸለየልኝ፣ እጁን ያሳረፈብኝ። ሁለተኛ ደግሞ በህይወቴ ላየው የምመኘው ሰው ነበር። ለምን የመጀመሪያ ካሴቱንም የሰማሁት እና የጌታ ነገር በህይወቴ ተተከለ። በቃ ነፍሴ ድና ቀረች እንደሚል በዚህ ላይ ሁሉ ነገር በቃ ጌታ ሆነ። ከዛ ክብር ለጌታ ይሁን። ተመልሼ ወደ ኦቶዋ መጣሁኝ። ወደ ኦቶዋ ተመልሼ ስመጣ ያ ቤተ ክርስቲያን ያለሁበት ቤተ ክርስቲያን የማይባል ህብረት ነው። ብዙ አሉ ሰዎች። አሁን ምንድን ነው የሚሆነው? ለማገልገል እንግዲህ ምንም ግን ጌታ ፕላን ስለነበረው ሰዎችን ብቻ ከየትም ያመጣል። ፕሮግራም አይቋረጥም። ጸሎት አለ። ከዛ በመጨረሻ ላይ አንድ ወንድም መጣት። ጌታን ስቀበል አቴንስ ባቀው ነበረ። እሱ እኔ ሰበስባችኋለሁ፣ እኔ እንደ መንፈሳዊ መሪ ሆናለሁ፣ እናንተ ሽማግሌዎች ትሆናላችሁ፣ እኔ ጸሐፊ፣ ሌሎቹ አባልና ግማሹ የጸሎት ነው፣ ግማሹ የመዝሙር ነው። የጸሎት አገልግሎት አለ። እንደገና በዛ ላይ በአገልግሎት ላይ አገልግሎት አስተናጋጅ አለ እና እኔ ሽምግልናና አስተናጋጅ የሚለውን ያዝኩ። ሌሎች ጸሎትን የያዙ አሉ እና በሚያስደንቅ ሁኔታ ቦታ ጠበበ። የት እንሰብስብ? ከዛ በኋላ ከዛ በፊት አንድ እህት ነበረች። አንድ ጸሎት እንጸልይ ብላ ነው እሷ ያለችው። ምንድነው ጌታ ነፍሳት እንዲሰጠን እዚህ ወንበር ላይ እጃችንን ጭነን እንጸልይ ብላ እኔ እንደዚህ ያለውን ማን እንትን ይለዋል? አሁን በዚህ ላይ ከተጸለየ ልክ እንደዛ ምን በልቤ እንዳሰብኩት በቃ ሞላ። ከዛ በኋላ የቤተ ክርስቲያኑ የቤተል ቸርች ይባላል። ፓስተሩን ስንጠይቅ ሁለተኛ ሩም ትልቅ ስለሆነ ሁለተኛ ኦፕስተርስ እዛ ሰተናችኋል አሉ። ከዛ በኋላ ቤተ ክርስቲያን ተጀመረ። አገልግሎት ጀመርኩ። ቤተ ክርስቲያን ተጀመረ። የኦቶዋ ክርስቲያኖች ህብረት በኦቶዋ የሚለው በመጀመሪያ የተመሰረተ መስራች እኔ ባለራዕይና ከባለራዕዮች አንዱ ነኝ። በዚህ ሁኔታ ጌታ አሳደገኝ። አሁንም ክብር ለጌታ ይሁን። በተቻለኝ እያገለገልኩ ነው። ነገር ግን እነኝህን ሁለት ሰዎች ዛሬም ጌታ የሚያገለግሉ የእግዚአብሔር ባሪያዎች ናቸው። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እንደዚህ አይነት አባት፣ እንደዚህ አይነት መንፈሳዊ አባት ስለሰጠን ለእኔ ብቻ ለብዙዎች መዳን እግዚአብሔር ስላረጋቸው እግዚአብሔር ይባርካቸው። በጣም ቆይቻለሁ፣ ይሄንን አስባለሁ። ግን ያው ጊዜው የቴክኖሎጂው ጊዜ እስከሚመጣ እንደዚህ ለመድረስ ቀላል አይደለም። እንደዚህ ለመመስከር በአንድ ላይና ወደ ዓለም ሁሉ ለመናገር ያው ጊዜው ስለነበር አሁን ይሄንን መሰክራለሁ፣ እናገራለሁ። ክብር ለጌታ ይሁን። ስለዚህ እነዚህ አባቶች ናቸው፣ እነዚህ የወንጌል አባቶች ናቸው። እኔን ሌሎችንም ወንድሞችና እህቶች ብዙዎች ልጆች አሏቸው በዓለም ላይ። ክብር ለጌታ ይሁን። አሁንም እያገለገሉ ነው። አሁንም ያገለግላሉ። ጌታ በረዥም ዕድሜ በጥፍ ቅባትና ጸጋ እግዚአብሔር አሁንም ይባርካቸው።
እግዚአብሔር ለበረከት ስላደረጋቸው ለኢትዮጵያኖች፣ ለሌሎችም፣ ለሁሉም ዘር በረከት ስላደረጋቸው እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ስሜ ግርማ ኃይሉ ይባላል። የምኖረው በኦቶዋ ካናዳ ነው። ክብር ለጌታ ይሁን። በኢየሱስ ክርስቶስ ስም ጸለይኩ። አሜን። ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ወደ እናንተ ወይም ደግሞ ይህንን ቃል ይህን ምስክርነት ለምትሰሙ ሰላም ይሁን። ብዙ ጊዜ ሰዎች ስለ ጌታ ሲመሰክሩ ጌታ ኢየሱስ ክርስቶስ በሕይወታችን ገብቶ ያደረገውን ድንቅና ተአምራት ወይም ደግሞ የሕይወት ለውጥ ወይም ደግሞ የሕይወታችን አቅጣጫ ፍጹም ወደሆነ ወደሱ በእኛ ፍቃድ ሳይሆን በሱ ፍቃድ በዚህ በመለኮታዊ ኃይል ስልጣን ጌታ ተጠቅሞ ሕይወታችንን ጌታ ወደሚፈልገው ፍቃድ ሲለውጠው ይሄ ትልቅ እና አስደናቂና አስገራሚ ነገር ነው። ብዙ ጊዜ ሰዎች ያው ጌታን ያገኘሁበት ቀን ከጌታ ጋር የተነጋገርኩበት ቀን በተለያየ አይነት አገላለጥ ወይም ደግሞ በእንግሊዘኛው ኢንካውንተር የሚሉት ጌታን እንዴት አገኙት ወይም ደግሞ ጌታ እንዴት ተገናኛቸው እነኛን ሰዎች። ይሄ እጅግ አስደናቂ ነገር ነው። እኔ ጌታን ከተቀበልኩ ብዙ ጊዜ ነው። ላይክ እንደ 1980s ውስጥ ነው የተቀበልኩት። ላይክ 1985 አካባቢ ነው የተቀበልኩት። እሱም በአውሮፓ በአቴንስ ግሪስ ነው። ይሄ ከሚያስገርመው ነገር በዛ ጊዜ እኔ ልክ የ21 ዓመት ወጣት ነኝ። በዛ ዘመን ደግሞ ኢትዮጵያ ውስጥ ከፍተኛ ስደት ስለነበር ከፍተኛ ስደትና መከራ ስለነበረ እግዚአብሔር ከኢትዮጵያ በፍጹም ለወጣበት በማይችልበት ምንም ተአምር ካልሆነ በስተቀረ ነገሩን አልፌ ሳየው ምንም በሰው እርዳታ የሚሆን አይደለም። ሰው አላውቅም። ነገር ግን ጌታ ምክንያት ስለነበረውና የእግዚአብሔር ቃል እንደሚል በአውሎ ንፋስ፣ በእሳት ውስጥ፣ በባህር ውስጥ እግዚአብሔር መንገድ አለው ይላል። ስለዚህ ያ ወቅት በጣም ክሪቲካል የሆነ ጊዜ ስለነበረና በዛ ጊዜ ደግሞ ከነበረው ችግር ጋራ የግድ ከኢትዮጵያ ካልወጣሁኝ በተለይም እናቴ ምን ትለኝ ነበረ፣ እዚህ ሆነህ አንድ ችግር ከማይ አንድ ሀዘን ከማይ ልጄ ሂድ፣ እግዚአብሔር እድል ከከፈተልህ ሂድ ብላ ስትለኝ እኔ መሄድ አልፈለኩም። ነገሮች አልተመቻቹም። ነገር ግን አንዳንድ ነገር ወንድሜ ሊረዳኝና ወደ ውጭ ብዙ ጊዜ ስለሚበርና ወደ ኢትዮጵያን ኤርላይንስ ስለሚሰራ በዛ አጋጣሚ ለእረፍት ሲሄድ የምወጣበትን መንገድ ያመቻች ስለነበረ እኔ ግን ከእናቴ ጋር ለመሆን ነው። እናቴ ጋር ለመሆን ግን ከእናቴ ጋር ደግሞ መሆን ችግሩ እናቴም ስለሚያማት አብሬያት ለመሆን ነው ፈልገው እዚሁ ከእናቴ ጋር። ግን ችግሩ ወጣት ነኝ፣ ብሔራዊ ውትድርና እፈልጋለሁኝ። የባሰ ነው። ለእናቴ ምንም መፍትሄ የሚሆን ነገር ስላልሆነ መጨረሻ ላይ ልጄ በቃ አለች፣ ሂድ ብትሄድ ነው የሚሻለኝ ለእኔ ስትለኝ አለቀስኩኝ ማለት ነው። በጣም አለቀስኩኝ።
እንደገናም ደግሞ እናቴ ብዙ ጤና ስላልነበራት ጸልያለሁ በገባኝ ያን ጊዜ እናቴ እንድትድንልኝ፣ እናቴ መልካም እንድትሆን መልካም ሁኔታ ውስጥ እንድትገኝ እንዲሻላት ጸልያለሁ። እና የማልረሳው ነገር ያው የኦርቶዶክስ አማኝ ማለት እችላለሁ። እናቴ እና አባቴ በተለይ አባቴ የሚነግረኝ ታሪክ ሌላ ነገር አይነግረኝም። ስለ መላእክት አይነግረኝም፣ ስለ ቅዱሳን አይነግረኝም። አቡነ ዘበሰማያት በግዕዝና የእስራኤል አምላክ እያለ ሁልጊዜ ይነግረኛል። በቃል ነው፣ በጽሁፍ የለም። እኔ በተወለድኩና ባደግኩበት አካባቢ የእስራኤል አምላክ ይባላል። አባቴ ያ በጣም ኢንተረስት ያደርገኛል። እንደገና ደግሞ ሌሎች የተለያዩ ያው ትራዲሽናሊ በኦርቶዶክስ በሌላም ደግሞ አምልኮ አይነት አሉ ሰዎች የሚያደርጓቸው፣ ግን ያው በልማድ የክርስቲያን ስለምንባል ብዙ ጊዜ ያው በኦርቶዶክስ እናቴ ማርያምን በጣም ትወዳለች። የማርያም ማህበር የሚባል አለ። አባቴ ግን ምንም እንደዚህ አይነት ነገር ውስጥ የለም። ግን እግዚአብሔርን ይወዳል። ሲነግረኝም የእስራኤል አምላክ ነው የሚለው እና በዛ ውስጥ እናቴ ስለ እናቴ እንድትፈወስ ስለምፈልግ የኦርቶዶክስ የውዳሴ ማርያም፣ ሰኔ ጎለጎታ እሱን አነብና እዛ ላይ ያሉ ተስፋዎች አሉ። እሱን ወስጄ እንደገናም ደግሞ ቄሶች አሉ ይመጡና ውሃ አድርገው ይጸልያሉ፣ ቤት ይረጫሉ። እና ያው እናቴ ምንም አልተሻላትም። እኔ ግድ መሄድ ስለነበረብኝ በጣም አዝኜ ያው ከአገር ወጣሁ ማለት ነው። ከአገር ስወጣ ምንም ዝም ብዬ ነው። ወንድሜ ጓደኞች አሉት። ቪዛ ያገኘሁት ግሪክ ሀገር ነው። ከዛ በኋላ ያው ግሪክ ሀገር ሄድኩኝ ማለት ነው። ዝም ብዬ አድራሻ ይዤ ሄድኩኝ። እዛ ስደርስ የደረስኩት ማታ ነው። ወደ ሆቴል መሄድ ነበረብኝ። ሆቴል ሄድኩኝ። ከዛ ኑሮ ቀጠለ ማለት ነው። እና ከዛ እንደቆየሁኝ በቃ ብዙ አይደለም 6 ወር ከሆነ በኋላ የእናቴን ማረፍ ሰማሁ። በጣም ልቤ ተሰበረ። በጣም አዘንኩኝ። እንደዛም ደግሞ አልጠበቅኩም ነበር። ስለዚህ አሁን እኔ ምንድነው ለእኔ አሁን ምንድነው መጽናናት? ዘመድ የለም፣ ሰው የለም፣ ምንም አቅም ሰው የለም ግሪክ። በኋላ በቀን ብዛት ያው ሰዎች እየተዋወቅን አካባቢያችን ጓደኛም እያፈራን መጣን ማለት ነው። ከዛ ያው አልፎ አልፎ እዛ ትልቅ ቸርች አለ አቴንስ፣ ክርስቲያኖች ህብረት አለ። እኔ ኢንተረስቱም የለኝም። ይሄ ሀዘን ሲደርስብኝ አንድ እህት ካሴት አመጣችልኝ እና ቸርች ና ለአንድ ካሴት ሰጠችኝ ማለት ነው። ካሴቱ ያው ቴፕ ሪኮርደር ነው። ቃሉን የሚሰብከው ፓስተር ዳንኤል መኮንን ነው። ከዛ በፊት እኔ ድምፁንም ሰምቼም አላውቅም የፓስተርን። ክብር ለጌታ ይሁን። እና የሚሰበከው ቃል ኢሳይያስ 61 ነበረ። ኢሳይያስ 61 ከመጀመሪያው ጀምሮ ያው የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ የምስራች እሰብክ ዘንድ የሚል ጌታ ኢየሱስ ክርስቶስ አገልግሎቱን እንዴት እንደሚጀምርና እንደጀመረ የሚያስረዳ ክፍል ነው። በዛ ውስጥ በጣም የሚያስደንቀው ነገር የተሰበረው ልብ እጠግን ዘንድ ይላል ጌታ ኢየሱስ ክርስቶስ። አንዱ አገልግሎቱ ከዛ ውስጥ የተሰበረውን ልብ እጠግን ዘንድ ለጽዮን አልቃሾች የደስታን ዘይት ይላል። በአመድ
በሐዘን መንፈስ ፋንታ የደስታን ዘይት ይላል። ክብር ለጌታ ይሁን። እና ይህን ከሰማሁ በኋላ ብቻዬን ነበር የሰማሁት። ልቤ ተከፈተ። ቃሉ ይንቆረቆር ጀመር። ልቤ ተነካ። ምን ሆንኩኝ? ከዛ በኋላ ያለው ሁኔታ የጤንነቴም ነገር የሐዘኔም እየተሻሻለ ልክ ራእይ ውስጤ ዘይት እንደሚፈስ ወይም ደግሞ አንድ ነገር ከላይ ላይ ደግሜ እሰማዋለሁ። ካሴቱን እየለቀቀኝ ነገሮች እየተሻሻሉ እየተጽናናው መጣ። እንደገና መጽሐፍ ቅዱስ ወስጄ ያን ክፍል አነባዋለሁ ሁልጊዜ። ክብር ለጌታ ይሁን። ለካ ይሄም አለ ወይ ብዬ በውስጤ ያለውን መጽናናት የደስታ ዘይት የሚለውን በእርግጥ በራሴ በቃሉ በሚሰብከው ፓስተር በሚሰብከው ላይ ይንቆረቆራል ወደ ህይወቴ። በቃ የሚያስገርም ለውጥ ጌታ ለወጠኝ። ተፈወስኩ። ከዛ በኋላ በቃ ልቤ ከዛ ቀን ጀምሮ ልቤ ከዚህ ቃል ላይ ሊነሳ አልቻለም። ከዛ በኋላ ተመልሼ ከአቴንስ ካሉ ወንድሞችና እህቶች ጋር ህብረት ማድረግ ጀመርኩ። ከዛ በ1988 መጨረሻ አካባቢ ወደ ካናዳ መምጣት ስለነበረብኝ ያው ኢንተርቪው ሁሉ አለፍኩኝ። በቃ አዲስ ነገር ተጀመረ በህይወቴ። የጌታ ነገር አዲስ አረገኝ። ከዛ በኋላ ጌታን ተቀበልኩ ማለት ነው። ወደ ካናዳ ከመምጣቴ በፊት በዛው በቀረኝ ጊዜ ውስጥ ቸርች ፓርቲሲፔት አደረግ ነበረ። በጣም ተጽናናው። መጽሐፍ ሰጡኝ። ጌታን ተቀበልኩ። ወደ ካናዳ መጣው ማለት ነው። ክብር ለጌታ ይሁን። ስለዚህ ይሄ አስደናቂ ጌታን ማግኘት ወይም ከጌታ ጋር መገናኘት ጠቅላላ ከዛ ጊዜ ጀምሮ እስከ ዛሬ ህይወቴን የያዘው ይሄ ነው። ከዛ በኋላ ወደ ኦቶዋ የሚባል የካናዳ ካፒታል ሲቲ ነው። እዛ ደረስኩኝ። እዛ ደግሞ ስገባ ምንም ክርስቲያኖች የሚባሉ ቤተክርስቲያን የሚባል የለም። በቃ ኦርቶዶክስ የለም። ሌላ ያው ሎካል የሆኑ ቸርቾች ኬኔዲያንስ አሉ። ከዛ በኋላ መጨረሻ ላይ አንድ ቦታ ስጠይቅ ከሱዳን የመጡ ወንድሞች ህብረት ያደርጋሉ። ቸርች ሰጥተዋቸው ቤተል የሚባል ቸርች እዛ አሉና ቅዳሜ ሄደህ ልታገኛቸው ትችላለህ የሚል አንድ ከአቴንስ የመጣች እህት ነገረችኝ ማለት ነው። እናስ ሄድኩኝ። በልቤ ውስጥ ግን ያለው ትንሽ ስብራት አለ። ከዛ ሙቀት፣ ከዛ ህይወት ከተቀጣጠለበት፣ ከዛ ፍቅር የጌታ ስራ ካለበት አገር እዚህ እንዴት መጣሁኝ? እዛው ይሻላኝ ነበረ። እዚህ ምንም ነገር የለም። እንዴት ነው የማደርገው? የክርስትና ህይወቴን ይህን የመሰለ ህይወቴን እንዴት ነው? አለበለዚያ ህይወቴ አደጋ ላይ ይወድቃል። እንዴት ነው የማደርገው ብዬ ማሰብ ጀመርኩ። በኋላ በዚሁ ነገር ላይ እነዛን ልጆች ሳገኝ ደስ አለኝ። ከነሱ አንድ 10 ይሆናሉ። ከዛ በቃ ከምንም የሚሻል ስለሆነ ከነሱ ጋር ህብረት ማድረግ ጀመርኩ ማለት ነው። ክብር ለጌታ ይሁን። ከዛ በኋላ ብዙ አልቆየንም። እነሱም ትንሽ የሚያገለግለው ወንድም ማገልገል እንደማይችል ነግሮን ቸርቹን ከፈለግን ለእናንተ ቁልፍ እንደምሰጣችሁ ብሎ እና መጠቀም ትችላላችሁ፣ ቦታውን መጠቀም መጸለይ ትችላላችሁ። እኔ ግን እዚህ ጋር ትንሽ የቤተሰብም ችግር ስላለብኝ ላገለግላችሁ አገልግሎቴን ልቀጥል አልችልም አለ። ከዛ በኋላ ያው እንደዛ ሲል ደግሞ ሌላ ችግር ተፈጠረ። እንደዚህ ያለ የባሰ እንግዲህ ምን ሊሆን ነው ብዬ በኋላ ቁልፉን ሲሉኝ
አንድ ወንድም አለ። እሱን ነው የደወለልኝ። አሁን የለንም፣ ኔክስት ዊክ በቃ ምንም የምናደርገው ነገር የለ፣ ከፈለጋችሁ ቁልፉን ውሰዱ ብለዋል። ለማንኛውም ቁልፉን ውሰደው አልኩና ተቀበልን። ከዛ በኔክስት ሳተርዴ ተገናኘን። ሶስት ልጆች ተገናኘን። አንዱ እስክንድር ይባላል፣ አንዱ አብርሃም ይባላል። ከዛ በኋላ እዛ ተገናኘን። ቤተል ቸርች እዛ ቦታ ዝም ብለን መጸለይ ጀመርን። ቃል የሚያካፍል የለም። አሁን ምን ውሳኔ ወሰንን? እንጸልይ፣ ቅዳሜ ጾም ጸሎት እናድርግና እንጸልይ የሚል ሀሳብ ላይ ደረስንና ቅዳሜ ሙሉ ቀን እንጸልያለን፣ ጾም ጸሎት እናደርጋለን። እስከ 6 ቆይተን እዛ እግዚአብሔር ቃል ተካፍለን ባለን በገባን ከዛ እንለያያለን ማለት ነው። ከዛ በኋላ እንደዛ ሆነን እያለን እየበዛን መጣን። ፓስተር የለም እና አንድ ወንድም ጊታር ይመታል። ወንድም አብርሃም ይባላል። አሁን ዶክተር አብርሃም ነው። አንድ ፕሮግራም ይመራል ወንድም እስክንድር። እኔ እንደ አባል ነኝ፣ አስተናጋጅ ነኝ፣ አስተናግዳለሁ። ከዛ በኋላ እያሉ ልጆች መጡ ማለት ነው። ክብር ለጌታ ይሁን። ከዛ በዚህ ሁኔታ ከጌታ ጋር ያለኝን እርምጃ ጀመርኩኝ። ከዛ በኋላ ግን ያለው በህይወቴ ላይ ትልቅ ተጽዕኖ የፈጠሩት ፓስተር ዳንኤል እና ፓስተር ሰይፈ ናቸው። በተለይም በዛ ጊዜ እዚሁ እንደቆየሁኝ ማለት ኦቶዋ አንድ ጊዜ ቶሮንቶ የሚመጣ ከቶሮንቶ ቤተክርስቲያን ህብረት፣ ያን ጊዜ ህብረት ነው እየመጣ የሚያገለግለን ወንድም ነበረ። ወንድም ሲራክ ይባላል። በዛ ጊዜ ቶሮንቶ በእርግጥ ስቶን ቸርች የሚባል ተጀምረዋል። ሌላም ቸርች አለ። ከዛ በኋላ ይሄ ወንድም ይደውልና ቶሮንቶ ለምን በዛው ቫኬሽን አትመጡም? በዛው ደግሞ ፓስተር ዳንኤል የሚባል ስቶን ቸርች ይመጣል። ፓስተር ዳንኤል በጣም በቃ ላየው የምፈልግ ሰው ነው እና ይሄ ነገር የእግዚአብሔር ፍቃድ መሆን አለበት። እግዚአብሔር በዛውም ደግሞ በውስጤ ብዙ ጥያቄ ስለነበረ ያው በህይወቴ በሽግግር ላይ ስለሆንኩኝ በቃ ጌታ እንደሚያስፈልገኝ በኃይል ጥማት አለኝ። በኋላ ድንቅ ነው፣ ተአምር ነው። በዛ ጊዜ ራሱ እኔ ዶክተር ጋር የሄድኩኝ ስመረመር አንድ ጊዜ በደረቴ ላይ እንደዚህ አይነት ፔን አለ፣ ራጅ ያነሳሉ፣ ምንም ነገር የለም። ከዛ በኋላ ዝም ብሎ መድኃኒቴን ትወስዳለህ፣ ምንም ለውጥ አያመጣም። ከዛ በኋላ በዛ ወደ ቶሮንቶ ሊሄድ ስል በዛ ሰሞን ውስጥ ዶክተሬ ምን ይለኛል፣ ይሄ ነገር ብዙ ሰዎች አላቸው፣ ፔን አለ፣ ይሄ ቀዝቃዛ ሀገር ስለሆነ ወይ አይደል ነው እንግዲህ ጊዜው እስከምትለምደው ይሆናል። እንዴ ፔን እኮ አለኝ፣ ፔን እያለኝ እንዴት ነው የሚሆነው? ስለዚህ ሬስት ኦፍ ዩር ላይፍ እንደዚህ ነው የምትቀጥለው፣ ምንም መድኃኒት የለም አለኝ። እንደዚህ ሲለኝ አለቀስኩ። በቃ ተስፋ ቆረጥኩኝ። ግን አንድ ነገር ጸለይኩኝ፣ ማታውኑ ሌሊቱኑ፣ ጌታ ሆይ ይሄ ሊሆን አይችልም በህይወቴ እንዴት ሬስት ኦፍ ማይ ላይፍ ሊሆን ይችላል? በዚህማ ህይወቴ አደጋ ላይ ነው ብዬ በጣም አልቅሼ ሌሊቱን። ከዛ በኋላ ልሂድ ቶሮንቶ። እኔ አሁን ይሄ የፈውስም አይቻላቅ፣ ግን ጌታ ፕላን ስላለው ቶሮንቶ ሄድኩ ማለት ነው። ቶሮንቶ ሄድኩኝ። ሲመለክ ነው የደረስኩት። በዛ ቀን ከኦቶዋ ነው የምንሄደው፣ ላይክ 400 ኪሎ ሜትር ይሆናል ከኦቶዋ። እዛ ደረስን። ልክ ስገባ በጣም የሞቀ አምልኮ ነው። ገባን፣ ቦታ ተሰጠን። ከዛ ቃል ተጀመረ። ቃሉን አላስታወስም የሚሰበከው ግን መገለጥ የሚባለውን እኔ ሰምቼም አላቅም። ከዛ በኋላ ምን ይለኛል ጌታ፣
እንደዚህ አይነት ሰው አለህ እንደዚህ የሚያምህ። ስለዚህ ልጸልይልህ እፈልጋለሁና ወደፊት ውጣ የሚል መልእክት መጣ። አይ ይሄ ለሌላ ሰው ይሆናል፣ ለሌላ ሰው ሊሆን ስለሚችል ብዬ ቆምኩ፣ ዝም ብዬ ማለት ነው። እና እንደዚህ የተጸለየ ለምልክት እንዲሆንህ በግራ በኩል የሚያምህ አለ። ይሄማ እኔ ነኝ ብዬ መውጣት ፈራው። እንደዛ ሆኜ የእግዚአብሔር እሳት በዛ ጊዜ አላቅም፣ እላዬ ላይ እሳት ነደደ። ክብር ለጌታ ይሁን። እሳት ነደደብኝ። ወጣሁኝ፣ ጸለየልኝ። ልዩ አዲስ እንደገና በቃ ጠፋ፣ ምንም ነገር እዛው ጠፋ፣ ተቃጠለ፣ የሚያመኝ ማለት ነው። ኦ ማይ ጉድነስ! እንዴ ይሄም አለ እንዴ! እንደዚህም አለ። እኔ ስለመገለጥ አላቅም። ከዛ በኋላ ተፈወስኩኝ። ሌሎች ሰዎችም ወጡ። አጋንንት ይጮኋል፣ ሰዎች ይፈወሳሉ። የ3 ቀን ኮንፈረንስ ነበረ። ከዛ በኋላ እዛ ጌታም በደንብ ተቀበልኩ። ፓስተር ዳንኤል የመጀመሪያው የጸለየልኝ፣ እጁን ያሳረፈብኝ። ሁለተኛ ደግሞ በህይወቴ ላየው የምመኘው ሰው ነበር። ለምን የመጀመሪያ ካሴቱንም የሰማሁት እና የጌታ ነገር በህይወቴ ተተከለ። በቃ ነፍሴ ድና ቀረች እንደሚል በዚህ ላይ ሁሉ ነገር በቃ ጌታ ሆነ። ከዛ ክብር ለጌታ ይሁን። ተመልሼ ወደ ኦቶዋ መጣሁኝ። ወደ ኦቶዋ ተመልሼ ስመጣ ያ ቤተ ክርስቲያን ያለሁበት ቤተ ክርስቲያን የማይባል ህብረት ነው። ብዙ አሉ ሰዎች። አሁን ምንድን ነው የሚሆነው? ለማገልገል እንግዲህ ምንም፣ ግን ጌታ ፕላን ስለነበረው ሰዎችን ብቻ ከየትም ያመጣል። ፕሮግራም አይቋረጥም፣ ጸሎት አለ። ከዛ በመጨረሻ ላይ አንድ ወንድም መጣት። ጌታን ስቀበል አቴንስ ባቀው ነበረ። እሱ እኔ ሰበስባችኋለሁ፣ እኔ እንደ መንፈሳዊ መሪ ሆናለሁ፣ እናንተ ሽማግሌዎች ትሆናላችሁ። እኔ ጸሐፊ፣ ሌሎቹ አባልና ግማሹ የጸሎት ነው፣ ግማሹ የመዝሙር ነው። የጸሎት አገልግሎት አለ። እንደገና በዛ ላይ በአገልግሎት ላይ አገልግሎት አስተናጋጅ አለ እና እኔ ሽምግልናና አስተናጋጅ የሚለውን ያዝኩ። ሌሎች ጸሎትን የያዙ አሉ እና በሚያስደንቅ ሁኔታ ቦታ ጠበበ። የት እንሰብሰብ? ከዛ በኋላ ከዛ በፊት አንድ እህት ነበረች። አንድ ጸሎት እንጸልይ ብላ ነው እሷ ያለችው። ምንድን ነው